የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ዛሬ የኛ ሙሽራ ዘበናዊ ወይንስ ደግሞ አበራች እንደ ፀሐይ እያልን ወይንስ ደግሞ አረ ምንድነው የምንለው ዛሬ አሸወይና ነው የምንለው ወይንስ ደግሞ ምንድነው? ዛሬ አዲስ ነገር አለ። ያ አዲስ ነገር አሳዛኝ ወይንስ ደግሞ አስደሳች የሚለውን ይሄንን ለኔ ተመልካቾች ጥያቄ አስቀምጫለሁኝ ማለት ነው። ጥያቄውን በኮሜንት ላይ አስቀምጡልኝ። አባትየው እንደፈቀደና ሁለቱ አንድ ላይ እንደሆኑ እንደፈቀደላቸው እናውቃለን። ከዚህ በኋላ ለቀለበት ለሁሉም ነገር ዝግጅት እየተሆነ እንደሆነ እናውቃለን። ከዚህ በኋላ ምን ተፈጠረ፣ በዛሬው ውስጥ ደግሞ ምንድነው ያለው አዲስ ነገር የሚለውን ለማወቅ ሙሉ ቪዲዮ ማየት ይጠበቅብናል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የጽናትና የኪራ ወዳጆች፣ የነሱ ደስታ የሚያስደስታችሁ ይህንን ቪዲዮ ላይክ በማድረግ አሳውቁኝ። እኔ በላይካችሁ መሰረት ምን ያህል ሰው እንደሚወዳቸው ማወቅ እችላለሁኝ። ስለዚህ ቪዲዮውን ላይክ በማድረግ ብቻ አሳውቁኝ። ውዴታችሁን ኮሜንት ባትጽፉ ማለት ነው። እና ውዶቼ ናሆሜና ምሩ ያጋጠማቸው ችግር ምሩ ልብ ህመምተኛ ስለሆነችና የሱ ቤተሰብ ስለማያውቁ ነው ማለት ነው። ያንንም ነገር ደግሞ ግዴታ መናገር አለባቸው። የሱ ቤተሰቦች የሚሉትን ነገር መስማት አለባቸው። ዋናው ነገር ደግሞ የነሱ ፍቅር ነው። የማይቀየር ነገር የለም፣ ይቀየራል የሚል ሰው ብዙ ሰው ነው ያለው ማለት ነው። እና እኔም ደግሞ ምኞቴ የሱን ቤተሰብ ይሄን ነገር አውቆ በደስታና በነጻነት ቢኖሩ ብዬ ነው የማስበው። ሰሙ አልሰሙ እያሉ ሰቀቀን ላይ ናቸው ያሉት ማለት ነው። ይህንን ነገር ደግሞ ከመሆኑ በፊት ሁሉንም ነገር ቢነግሯቸው አሪፍ ነው ብዬ አስባለሁ ማለት ነው። የኪራም አባት ደግሞ ለባለቤቱ ለኪራ እናት ይሄን ነገር ኪራ ማወቅ አለበት መነገር አለበት ይላታል። እዛ ጋም ጽናትና ምሩም ደግሞ እየተነጋገሩ ናሆም ይሄን ነገር ኪራ ይሄን ነገር ማወቅ አለበት፣ ይሄን ነገር ሳያውቅ የሆነ ነገር ከተፈጠረ መቼም ይቅር አይለኝም እያለች ራሱ ጽናት በጣም ተጨንቃለች። እኔም የምለው ደግሞ ይሄን ነገር ቢያውቅ አሪፍ ነው ላለሁ። ዛሬ ያለው አዲስ ነገር አስደሳች ነው ወይንስ አሳዛኝ ነው የሚለውን ኮሜንት ጠይቂያችኋለሁ። በኮሜንት ላይ ግምታችሁ ምንድነው? ኮሜንት ላይ አስቀምጡልኝ ግምታችሁን ማለት ነው። ብቻ እንግዲህ ዛሬ ላይ የኛ ሙሽራ ዘበናዊ ወይንስ አሸወይና ነው የምንለው? የቬሎ መረጣ ወይንስ ደግሞ የሚዜ ልብስ መረጣ የዲኮር ምናምን ነው የምናየው ወይንስ ደግሞ አሳዛኝ ነገር እናያለን? አላቅም። ብቻ ግን ኪራ እናቱን እንደታመመች ይሄን ነገር ቢነግሩት በጣም ደስ ይለኛል። ዛሬ ላይ ኪራ ይሄንን እውነት ይሰማል ወይንስ አይሰማም? ወይንስ አሁንም እንደዛው እያድበሰበሱ ነገሩን ያልፉታል ወይንስ ይሰማል? እኔ አሁን የፈራሁት ምንድነው እነሱ ቁጭ አድርገው አረጋግተው ቢነግሩት ይሻላል። ወይ ጽናት ስልክ ስታወራ ወይንም ደግሞ ከምሩ ጋር ሲያወሩ ወይንም ሴቶቹ ተሰብስበው ስለዚህ ነገር ሲያወሩ ኪራ በድንገት ከሰማ ልጁ ሌላ ትልቅ ነገር ላይ ነው የሚደርሰው ብዬ አስባለሁ። ምክንያቱም ደንግጦ በሚወጣ ሰዓት የሆነ ችግር እንዳይደርስበት ፈርቻለሁኝ። ግን ቁጭ አድርገው አረጋግተውት ይሄ እኮ እንደዚህ ነው የደበቅን ላንተ አስበን ነው እንዳትጨናነቅ ነው ብለው ሁሉ ነገር ቢነግሩ ታሪፍ ነው። ይሄን ነገር ጽናት ሰምታ እንደደበቀችው ካወቀ ግን ጽናት ጋራ የሚጣሉ ይመስለኛል። አሁንም ቢሆን የደበቀች ነገር አለ፣ ለምንድን ነው እውነቱን የማትነግረኝ እያለ ከጽናት ጋራ ግብ ገጥሟል ማለት ነው። አሁን አባትየው ስለመጣ ነው ነገሩን የረሳው እንጂ የደበቀች ነገር አለ እያለ አሁን አባትየው ስለፈቀደላቸው አብረው ስላሉ ለዛ ነው ነገሩ ዝም ያለው እንጂ የደበቀችው ከባድ ነገር እንዳለ እሱ ራሱ ጠርጥሯል ማለት ነው። ግን ደግሞ ሳቅና ደስታቸው ስለተመለሰ በጣም ደስ ብሎኛል። በዛሬው ቪዲዮ ደግሞ ወይንም ደስታቸው ይጨምራል ወይንም ደስታቸው ይቀንሳል፣ ከሁለት አንዱ ነው። የእናንተን ግምት ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። ብቻ ግን እኔ የእውነት ደስታቸው ሙሉ ቢሆን ደስ ይለኛል። ይሄ ነው ብዬ እውነቱን ልነግራችሁ አልችልም። ምክንያቱም ቪዲዮውን ሙሉን እንድታዩት ሲለቀቅ ሙሉ ቪዲዮውን እናንተ በጉጉት እንድታዩት ስለምፈልግ ይሄ ይፈጠራል ይሄ ተፈጥሯል ብዬ አልነግራችሁም ማለት ነው። እናንተ ሙሉ ቪዲዮውን በጉጉት ጠብቁ። ዛሬ አዲስ ነገር አለ። አሳዛኝ ነው ወይንስ አስደሳች የሚለውን ኮሜንት ላይ ብቻ አስቀምጡልኝ የእናንተን ግምት።